ሰላም ጋይስ እንዴት ናችሁ? የስድስተኛ ክፍል እና የስምንተኛ ክፍል ክልል አቀፍ ፈተና አስመልክቶ አዲስ የወጣ መረጃ አለ። እሱን አብረን የምናይ ይሆናል። አብዛኛው ተማሪ በውስጥ የ12ኛ ክላስ ኢንትራንስ መች እንደሆነ ይፋ ሆኗል። ግን የሚኒስትሪ የስድስተኛ እና የስምንተኛ እስካሁን አልታወቀም መች ነው ብላችሁ ጠይቃችሁኛል። አሁን ሁሉንም ብሬክ ዳውን አርግተን የምናይ ይሆናል ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሼር ለትምህርት ለዘንድሮ ሚኒስትሪ የሚፈተኑ ተማሪዎች ሼር አድርጉላቸው። ሰሞኑን የኛን ቻናል ትከታተላላችሁ ግን ሰብስክራይብ እና ላይክ አታደርጉም። አሁን አንዴ ቆም ብላችሁ ቻናላችንን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ። ወደ ዋናው ጉዳይ ስንገባ የዘንድሮ የሚኒስትሪ ክልል አቀፍ ፈተና መች እንደሚሰጥ ይፋ ሆኗል። ግን መረጃውን ያወጣው የኦሮሚያ ትምህርት ሚኒስቴር ነው። ይሄ ሁሉንም ላይመለከት ይችላል፣ ግን ተቀራራቢ ይሆናል። ፈተናው መች ወር እንደሚሰጥ እየጠየቃችሁ ትገኛላችሁ። የመልሱ የዘንድሮ የስድስተኛ እና የስምንተኛ ክልል አቀፍ ፈተና እንደ 12ኛ ክላስ ተመሳሳይ እንደሆነ እና ደግሞ በሰኔ ወር እንደሚሰጥ ታውቋል። ሌላኛው ደግሞ ሰኔ ወር ላይ ከሆነ መች ቀን ላይ ነው የሚውለው እያላችሁ ትገኛላችሁ። ትምህርት ሚኒስቴር እንደገለጸው የ12ኛ ክላስ ቀደም ብሎ በሰኔ ወር የመጀመሪያ ቀናት ውስጥ እንደሚሰጥ የሚኒስትሪ ፈተና እንደሚሰጥ ገልጾ ለወላጆች ለተማሪ ልጆቻቸው ድጋፍ እንዲያደርጉ ለፈተና እንዲዘጋጁ መደገፍ እንዳለባቸው አሳስበዋል። ቪዲዮ እስከ መጨረሻ ስላያችሁ እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ የምንመለስላችሁ ይሆናል።